ሰላም ጤና ይስጥልኝ ውድ የኬሎ ሚዲያ ተከታታዮች በለታዊው የዛሬ ውሎ ፕሮግራማችን እነዚህን መረጃዎች እንዲያቀናሽተን ይዘንላችሁ ልንቀርብ ተሰናድተናል ከፕሮግራም ጋር አብሬያችሁ ቆይታ የማደርገው እኔ አብዲስ አደፋር ነኝ በአዲስ አበባ የመሬት መንቀጥቀጥ ንዝረት በድጋሚ መከሰቱ ተነገረ በዛሬ ምሽት 5 ሰዓት አካባቢ ነበር ይህ የመሬት መንቀጥቀጥ በተለያዩ የአዲስ አበባ አካባቢዎች ላይ እየተሰማው በተለይም የመሬት መንቀጥቀጥ ወይም ንዝረቱ በፎቆች ላይና በኮንዶሚኒየም መኖሪያዎች ላይ ተሰምቷል ተብሏል በዋናነትም በጎራ አያት ባልደራስ ሰሚት መካኒሳ ጀሞ ኮዬ ጣፎ ቱሉ ዲምቱ ጦራይሎች ቀጨኔና ጎፋ እንዲሁም ሌሎች በርካታ አካባቢዎች ይህ የመሬት ንዝረት መሰማቱን የተነገረው እንደ አሜሪካ ጂኦሎጂካል ሰርቬይ ድረገጽ ዛሬ ምሽት ልክ 5 ሰዓት ከ11 ላይ የመሬት መንቀጥቀጥ ክስተቱ እንደጀመረ ገልጿል የመሬት መንቀጥቀጡ ከዋሽ በሰሜን በኩል 17 ኪሎ ሜትር ርቀት ላይ ነው የተከሰተው በሬክተር ስኬል 4.6 የተመዘገበም እንደሆነ ድረገጹ ጠቁሟል የመሬት መንቀጥቀጡ ንዝረት በአዲስ አበባ የተለያዩ አካባቢዎች እና ክልል ከተሞችም ተሰምቷል ይህ የመሬት መንቀጥቀጥ ወይም ንዝረት ክስተት ከሰሞኑ ለሶስተኛ ጊዜ በሚባል መልኩ በተደጋጋሚ በአዲስ አበባ ከተሞች ላይ መሰማቱ ተነግሯል የኢትዮጵያ ብር ዝቅተኛ የመግዣ አቅም ካላቸው ከሰሃራ በታች የሚገኙ ሀገራት ገንዘብ መካከል መካተቱን የዓለም ባንክ አሳወቀ የኢትዮጵያን ብር ጨምሮ የናይጄሪያ ናይራና የደቡብ ሱዳን ፓውንድ የመግዛት አቅማቸው ዝቅተኛ ከሆኑ ከሰሃራ በታች ካሉ ሀገራት ገንዘቦች መካከል መካተታቸውን የዓለም ባንክ አፍሪካ ፐልስ ሪፖርት አሳውቋል ሪፖርቱ ከነሐሴ 2016 ጀምሮ የኢትዮጵያ ብር የናይጄሪያ ናይራና የደቡብ ሱዳን ፓውንድ በቀጠናው ዝቅተኛ የመግዛት አቅም ካላቸው ሀገራት ገንዘብ መካከል ናቸው ብሏል በአንጻሩ እንደ የኬንያው ሺሊንግ ያሉ ገንዘቦች በ21 በመቶ መሻሻል የታየባቸው መሆናቸውን የገለጸው ሲሆን ይሁን እንጂ በርካታ የአፍሪካ ኢኮኖሚዎች ያጋጠሟቸው ያለው የውጭ ምንዛሬ ተግዳሮቶች ቀጥሏልም ብሏል ናይጄሪያና ሌሎች በቀጠናው የሚገኙ ሀገሮች ከፍተኛ የውጭ ምንዛሬ እጥረትና የምንዛሬ ዋጋ ጫና እያጋጠማት ነው ሲሉ ዓለም ባንክ በሪፖርቱ አመላክቷል ኢትዮ ቴሌኮም በዛሬው ዕለት የኢትዮጵያ ቴሌኮሙኒኬሽንን 10 በመቶ የአክሲዮን ሽያጭ ይፋ ማድረጉን ገለጸ ጠቅላይ ሚኒስትር አብይ አህመድ በተገኙበት በተካሄደ ስነ ስርዓት ላይ ኢትዮ ቴሌኮም 10 በመቶ የአክሲዮን ሽያጩን ይፋ አድርጓል የአክሲዮን ሽያጩ ጊዜው ከዛሬ ጥቅምት 6 ጀምሮ እስከ ታህሳስ 25 ቀን ይቆያልም ተብሏል የኢትዮ ቴሌኮም የአክሲዮን ድርሻ ከዛሬ ጀምሮ በቴሌብር መተግበሪያ መግዛት እንደሚቻልም ነው የተገለጸው ረቡዕ ጥቅምት 6 የኢትዮ ቴሌኮም የአክሲዮን ድርሻ ለሽያጭ ክፍት መሆኑን የቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ አሳውቀዋል የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ የኢትዮ ቴሌኮም የሀብት መጠን 100 ቢሊዮን ብር መሆኑን አሳውቀው ከዚህ ውስጥ ለሽያጭ የቀረበው 10 በመቶ ነው ያሉ ሲሆን ዋና ስራ አስፈጻሚዋ ይህ በብር ሲተመን 100 ሚሊዮን ብር ነው ብለዋል ለሽያጭ የቀረበው የአንድ አክሲዮን ዋጋ 300 ብር መሆኑን ያሳወቁት ስራ አስፈጻሚዋ ዝቅተኛ መግዛት የሚቻለው ሼር 33 ሼር መሆኑንና በብር ሲተመን 9900 ብር እንደሆነም ገልጿል ከፍተኛ መግዛት የሚቻለው ሼር 3333 ነው ያሉት ስራ አስፈጻሚዋ በብር ሲተመን 999900 ብር እንደሆነ አሳውቀዋል ሁሉም ኢትዮጵያውያን ግለሰቦች መግዛት እንደሚችሉ ያሳወቁት ወይዘሪት ፍሬህይወት ተቋማት አክሲዮኑን መግዛት አይችልም ብለዋል በአማራ ክልል በተፈጠረ የሰላም እጦት ምክንያት የወረርሽኝ በሽታዎች እየተስፋፉ ነው ተባለም በአማራ ክልል በተፈጠረው የጸጥታ ችግር ምክንያት ቀደም ሲል በቁጥጥር ስር ውለው የነበሩ የጤና ችግሮች በወረርሽኝ መልክ እየመጡ ነው ተባለም ይህም የተገለጸው በአማራ ክልል የሚገኙ የከፍተኛ ትምህርት ተቋማት ፎረም ባዘጋጀው ውይይት ወቅት ነው መንገዶች ይዘጋሉ ወገኖች ያለ ስጋት ወደ ጤና ተቋማት ሄደው መታከም አይችሉም ተብሏል የታጠቁ ወገኖች የጤና አገልግሎቱን የሚጠብቁ ህጎች እንዲያከብሩም ተጠይቋል ታመው መታከም የማይችሉ ወገኖች በርካቶች ናቸው ስለምን ካሉ ህሙማን በነፃ ወደ ህክምና ቦታ መሄድ አይችሉም የጤና ባለሙያዎችም በነፃነት ህክምና አይሰጡምና ማለታቸውም ተካቷል አሁንም ባለው ችግር የጤና አገልግሎት ለመስጠት አስቸጋሪ መሆኑን ተመላክቷል
ውድ ተመልካቾቻችን በለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ